ባለፈው ከስካሌሽን ጋር አንድ ቪዲዮ ለቅቄላችሁ ነበረ። በውስጥ መስመርም በኮመንትም እንዲሁም ደግሞ እየደወላችሁ ጥያቄዎችን ስጠይቁኝ ነበረ። ዛሬ ለሱ ምላሽ ቪዲዮ ይዤላችሁ መጥቻለሁ። አብራችሁን ቆዩ። ያው ባለፈው ቪዲዮ ላይ ስለ ሁለቱ የግብይት አይነቶች አውርተናል፣ በጥቂቱም ቢሆን ማለት ነው። አንደኛው ዊዛውት ስካሌሽን፣ ሁለተኛው ደግሞ ዊዝ ስካሌሽን ነው። ዊዛውት ስካሌሽን የምንለው ምንም አይነት የዋጋ ጭማሪ አይመለከታችሁም ማለት ነው። ለምሳሌ ቤቱን በ10% ቅድሚያ ክፍያ ከፍላችሁ ቀሪ 90%ቱን ምንም አይነት የዋጋ ጭማሪ እናንተን አይመለከትም፣ ቤታችሁን ትረከባላችሁ ማለት ነው። ዊዝ ስካሌሽን ደግሞ የምንለው የዋጋ ጭማሪ እናንተን ይመለከታል ማለት ነው። ለምሳሌ ቤቱ በሚሰራ ጊዜ የሲሚንቶ፣ የብረት፣ የነዳጅ አንዳንድ ጊዜ ደግሞ የሌበር ጭማሪ ሲኖር እናንተን ይመለከታል ማለት ነው። ስለዚህ የዋጋ ማካካሻ ይኖረዋል ማለት ነው። ልክ መጨረሻ ላይ ቤቱን ስትረከቡ የዋጋ ማካካሻውን ከፍላችሁ ቤታችሁን ትረከባላችሁ ማለት ነው። እንደኔ ሪኮመንድ ማድረጋችሁ ዊዛውት ስካሌሽን ብትገዙ ተመራጭ ይሆናል። አንደኛ በጊዜ ቤታችሁን ትረከባላችሁ፣ ሁለተኛ ደግሞ ምንም አይነት የዋጋ ጭማሪ እናንተን አይመለከትም ማለት ነው። በዊዝ ስካሌሽን ደግሞ እንገዛለን የምትሉ ከሆነ ደግሞ ዳውን ፔመንታችሁን ከፍ አድርጋችሁ ከፍላችሁ ቤታችሁን መግዛት ትችላላችሁ። አመሰግናለሁ።